እኔ ምንድነው ፕሪንሲፕል መሰለ ባለው ያልጀመረ ቢኖረው አይሰራም የሚል ጋር ቢሮ ለመከራየት ኢንተሪየር ዲዛይን እስከማሰራ 400-500 ሺህ ለቢሮ እስከማውጣ ከጠበቁ መቼም ቢሮ አይኖርኝ። ዝም ብዬ ለጣ ቤት ተከራይ ሶፋ አስቀምጣ በቃ ኑ አበሩ ህንጻ 4ኛ ፎቅ 407 ቁጥር ነው። ስመጡ አደንግጡ የኔ ቢሮ ነው። ይሄ ነው የሸቱ ቢሮ። አዎ የኔ ቢሮ ነው። ባለው ያልጀመረ ቢኖረው አይሰራም ለማለት ነው። ሶ ወጌሻ ይሄ ነው ኮንሰፕት። በጣም ይኸውልህ አሁን ራስ ላይ መስራት የምትለው ነገር እኔ በእውቀት አላውቀው። አሁን አንዳንድ ሰው ሆም ብሎ ይሰለጥናል አይደል? ዘመኑ ምርጥ ነው። እናንተ ጋር ስንት ሰው መጥቶ የሚሰለጥነው ራሱ ላይ የሚሰራው እኛ ጋር ንቁ ህይወት ፍጹም ፍስሐ ጋር ይሰለጥናል። ወጌሻ ብለን አሁን እኛ ጋር እየመጣ መስራት ዩቲዩበር ለመሆን ይማራል ራሱ ላይ ይሰራል። አንተ ይሄ ዘመን የታደለ ዘመን ነው። የእውቀት ዘመን ነው። ሰዎች አፈርግጠው 40 ዓመት ወድቀው ተነስተው በቢዝነስ ከስረው ያገኙትን እውቀት በወረቀትን ባይዘው እውቀት አሁን የናቅ ነው። እንደ ቀልድ በቃ የሚጻፍ ፒስ ኦፍ ፔፐር ተዘጋጅቶ ስለመጣ እኮ ነው። እውነቴን ነው የምልህ እንጂ በልምድ ያገኘውን እውቀት ትንቃለህ እንዴ? አትንቅም አይደል? አሁን እኔ ኦንላይን ኮርስ አለ ምሰጥ ኦንላይን ማሰለጥነዋልና ያንን ስልጠና ለመስጠት በጣም ብዙ ነው የለፋሁት። በጣም ብዙ መስዋዕትነት ከፍያለሁ። እንዴት እንቀዋለሁ? አየህ የከፈልክበት ስለሆነ የተከፈለውን ዋጋ ታውቀዋለህ። አሁን በብር ሆነ ክፍያ። አሁን ለምሳሌ ወጌሻ ሳስተምር የተኖረውን ኑሮ የተሄደውን እውቀት እያንዳንዷን የህይወቴን ውጣ ውረድ ዩቲዩብ ዝቅ ሲል ከፍ ሲል ኮንተንት እንዴት ነው የሚሰራው ማርኬቲንግ እኔ ደግሞ አልደብቅም። ሳልደብቅም ስኬታማ ከሆኑ በጣም ጥሩ ነው፣ ጀግና ናቸው። እንኳን ደብቄ ከባድ ነው ቢዝነሱ። ስለዚህ አልደብቅም። ካዩት በኋላ ዋው በቃ ገንዘብ አይተመለጥም ይላሉ። ምን ማለት ነው? በወረቀት ደረጃ ስለቀረበ ናቅ ነው እንጂ በዚህ ዘመን የቀረበው እውቀት ቀላል አይደለም። ስለዚህ ራስ ላይ ለመስራት ከፈለክ አንደኛው እንደዚህ አይነት እንደ ዳዊት ድሪምስ አይነት እንደ ወጌሻ አይነት እንደ ንቁ ህይወት ብዙ ትሬኒንጎች አሉ አይደል? ሳትንቅ መማር ነው። እንደው ትንሽ ብር ስለከፈልክና ወረቀት ላይ ስለተጻፈ መናቅ የለብም። ህይወት ነው የምትማረው። ሁለተኛው ከባድ አለቃ ፈልገህ ከከባድ አለቃ ጋር መስራት። እኔ አንኮንሺየስሊ ነው ራሴ ላይ የሰራሁት። ለምሳሌ ድሮ አለቃ ነበረች አይዳ ሰሎሜ የሚባሉ ምርጥ አለቆች ነበሩና ለካ በጣም ይገርሞኝ ነው እያንዳንዷን ነገር የምሰማቸው። ሁልጊዜ የሚበልጥ ሰው ካለ አጠገብህ ምሳሌ ነው የምነግርህ። አሁን ዶንኪቲው ውስጥ ለኔ የሚኖሩ ሰዎች አሉ። የሚሰሩ አይደለም የሚኖሩ 24 ሰዓት ትእዛዜን አይደለም ፍላጎቴን ለማሳካት ሬዲ ናቸው። ይሄ እግዚአብሔር ሲሰጥ ነው። እግዚአብሔር የሰጠኝ ሰዎች አሉ ምርጥ ልጆች ማለት ነውና አይኔን ነው የሚያዩት። አንዳንዴ እነዚህ ሰዎች ሳያውቁት ከሸቱ በልጠዋል። አይገርም? እኔን ጥለውኝ ሄደዋል። በቃ ሳያውቁት ምን ማለት መሰለ የሸቱ ማንነት አለ፣ እሸቱ የሌለው የነሱ ማንነት አለ። የኔ ልጆች ያላቸው የሁለት ሰው ነው። አሁን ሳያውቁት ተሰርተው አልቀዋል። አይገርም? ምን ማለት ነው? ስለዚህ ትሬኒንግ እንኳን እሺ ሞልቶልን ባንወስድ ምን ባንል ባለንበት ቦታ ጥሩ የሚሰራ ውጤታማ አለቃ ካለ ለኛ ስራ እኔ ለስራ ያለን ግምት ትልቁ ገደል የከተተን እሱ ነው። ባይዘው ይኸውልህ ብዙ ቦታ ወጣት ስራ አለው አይደል? 11 ሰዓት ሞላ አይደል? ለጥ ብሎ ሄዶ ከጓደኞቹ ጋር ድራፍት መጣት ነው። መሳቅ፣ መጫወት፣ ፊልም ማየት ነው የምንፈልገው። ተቀጣሪ ሆነ ድሮ ማለት ነው። እኔ መሰለኝ ጊዜን ለራሴ ተጠቀምኩ ነው። ታውቃለህ? ማይ ጋድ ለካ ጊዜን ዌስት እያደረኩ ነው። የወጣትነት ጊዜ አለ። ለምሳሌ ከዩኒቨርሲቲ ተመርቀው አዲስ ስራ ጀምረው አዲስ የስራ ኤንቫይሮንመንት ውስጥ ያሉ ሰዎች የነሱ ጊዜ ነው። የነሱ ማለት ከጥሩ አለቃ ምጥጥ የምታደርግበት ጊዜ ማለት ነው። ምጥጥ ከዛስ እንዴ አንተ ቆይ ከአለቃ ሌላ ማን ያስተምርሽ? ስራ ቦታ ነው አይደለ? ምርጥ አለቃ ካለ ማለት ነው። ምርጥ አለቃ በምን እንደሚለካ ልንገርህ፣ ውጤቱን ነው የምታየው። ውጤቱ አሜዚንግ ከሆነ በጣም ምርጥ አለቃ ነው። በቃ አታገኝም ሌላ ቦታ። አንተ አለቃ ማለት ነው አብርዬ፣ አብሪቲ፣ አቤት ጡንቻ፣ አቤት ጸጉር ሲያምር እያለ ዝም ብሎ ውጤት አልባ ከሆነ ካምፓኒው ዝም ብሎ ኪሳራ ከሆነ ህይወቱን ማያስተምር ከሆነ የግል ህይወቱ ዝም ብሎ ቢሮ ማታ ማታ ሴት የሚያመጣ ከሆነ ጠጥቶ የሚያመሽ ከሆነ መጠጥ ቤት ይዞ የሚሄድ ከሆነ ለሰዎች ያለው አመለካከት የወረደ ከሆነ ሀገሩን የማይወድ ከሆነ ለገንዘብ ያለው ለፈጣሪው ያለው አመለካከት በጣም የተመታ ከሆነ ባይዘው 100,000 ብር 1 ሚሊዮን ብር ቢከፍል እየከሰርክ ነው። አንተ ሳታውቀው ለካ እየተቀረስክ ነው። እንደ እርስራስ ብር እየሰጠ ነው፣ ግን መጠጥ አስለምዶሃል፣ ሴት አስለምዶሃል፣ ፈጣሪን መናቅ አስለምዶሃል። ከዛ በኋላ የራስን ድርጅት ስከፍት ወይም ነገ ጧት ወደ ህይወት ስትሄድ ትዳር አይኖርህም፣ ልጆችህን አታሳድግም። አይገርምም? ስለዚህ the best place ራስ ላይ ለመስራት ምርጥ አለቃ ፈልጎ መጣበቅ ነው። በቃ ምርጥ አለቃ እኔ አሁን ራሴን ሳይው ከየት ነው ያመጣሁት እላለሁ። የት ዩኒቨርሲቲ ገብቼ ነው? ምርጥ አለቃ ነበርኝ እግዚአብሔር ለካ። እኔ ወጣቶች እንድትረዱ የተለያየ ቦታ ተቀጥራችሁ የምትሰሩ ወጣቶች አንድ ሰው ሲኢኦ ሲሆን
ያንተን ጉዳይ ብቻ አይደለም የሚያስተናግደው አንድ ካምፓኒ ውስጥ። ለምሳሌ እሱ 10 ሰራተኛ ይኑሮ 300 የ300 ሰራተኛ ጉዳይ አለ። ከመንግስት ጋር የግብር ጉዳይ አለ፣ የመሬት ጥያቄ ጉዳይ አለ፣ የሥራ ፍቃድ ጉዳይ አለ፣ ወደብ ላይ የኢምፖርት ኤክስፖርት ጉዳይ ናላው ነው ሚዞር እና አንተን በምትፈልገው መልኩ ትሪት ላይ ያደርግ ይችላል። አንዳንድ ጊዜ ሊጮህብህ ይችላል። ጥሩ ሰርተ ላይ ያመሰግንህ ይችላል። ይኸውልህ ጎሽ እንዲህ አይደለም ከሆነ ተሳስተሃል ራስህን ለመስራት። ስለዚህ እንደውም ለምሳሌ አለቃ የምትፈልገው ምላሽ ካልሰጠ በተቻለ መጠን እንደው ለምን ይሁን ብለህ ማጥናት እሱን መሆን አይደል የፈለከው። አንዳንዴ በነገራችን ላይ 5 ሰው ማስተዳደር ከባድ ነው። በጣም ብዙ የምመለከተው ነገር አብዛኛው ከዩኒቨርሲቲ ተመርቆ የሚወጣ ከትምህርት ቤት ጨርሶ የሚወጣ ሰው በቃ የራሴን ቢዝነስ ነው የምጀምረው ብሎ ቀጥታ ይገባል። ዳይቭ ዲፕ ዳይቭ ቀጥታ ከዛ ይከስራል። ለምን? ልምዱ የለውም። ለምሳሌ አሁን እኔ እዚህ ካምፓኒ ላይ 6 ዓመት በላይ ነው የሰራሁት። በዚህ 6 ዓመት በጣም ብዙ ነገር ነው የተማርኩት። መማር ማለት ላይክ መታዘዝ፣ ሰውን መስማት፣ የሚሆን ነገርና የማይሆን ነገር መለየት። እንደገና አሁን ካንተ ስር ያሉ ሰዎች ባንተ እየተማሩ ነው። እኔ እዚህ ካምፓኒ ላይ በጣም ብዙ ነገር ነው የተማርኩት። ልክ እንደተመረቁ የራሴን ስራ ነው የምሰራው ምናምን ብሎ የሚገባ ሰው ምንድነው የሚያጋጥመው? ምክንያቱም አንተም ቀጥታ አልገባህም፣ ግን የገቡ ሰዎች ይኖራሉ። አሁንም ለመግባት እየተንደረደሩ ያሉ አሉና ለነዛ ሰዎች ምን ትመክራቸዋለህ? አይ ዶንት ኖ እንግዲህ እግዚአብሔር ሐሳብ ይስጠኝ። ይኸውልህ እኔ ከተመረኩ በኋላ 1 ዓመት አይሞላም 10 ወር ተቀጥሬ የሰራውና የማስታወቂያ ድርጅት በቃ የእህቴን ባል መክፈት አለብን የራሳችንን ገብቶኛል አልኩት። ሚስጥሩ ገብቶኛል በቃ ምናምን ብየው ብዙ ብር ኢንቨስት አድርጎ ቢሮ ተከራይቶ ተጀመረ የማስታወቂያ ድርጅት። 6 ወር የቤት ኪራይ ከፍለን ያው ወደ ቤታችን ተመለስን ማለት ነው። ተመተን ማለት ነው። ምን ማለት ነው? ዋና ሰው ሲዋኝ ታያለህ፣ ቱቶሪያል ታያለህ። ወሩን ሙሉ ጊዮን እየሄድክ ከጧት እስከ ማታ አይተሃል ዋና። ከዛ የመጀመሪያ ቀን ትልቁ ገንዳው ዘሎ መግባት ማለት ነው። ቢዝነስ 1 ወር ተቀጥሬ ሰርቻለሁ። 1 ዓመት ኢቭን ተቀጥረው ሳይሰራው 1 ዓመት በቂ አይደለም፣ 2 ዓመት በቂ አይደለም። አይገርምም? አለቃህ 13 ዓመት ሰርቶ ነው አንተ የምትቀጠረው። የ13 ዓመት ልምዱን አላየህም። ከ13 ዓመት ልምድ በኋላ እንዴት ካምፓኒው እንደሚመራ ነው አንተ ያየኸው። ዕውቀት አይገርምም? እኔ ትልቁ አዲስ የተማርኩት ነገር በፍጹም ፍስሐ ስልጠና የምንም ነገር ዕውቀት ግማሽ ነው። በቃ በዕውቀት ለካ መኖር አይቻልም። እኛ በዕውቀት ነው ይመስልናል። በዕውቀት አይቻልም፣ በልምድ ምንም ነገር ጥራልኝ መብላት። ቴንክ ዩ መብላት። እዚህ ሕፃን ልጅ ሂድና እንጀራ አቅርብለት ፊቱ የ2 ዓመት ልጅ ወይ የ1 ዓመት ልጅ አቅርብለት። በቃ ምግብ ስለሆነ ይበላል፣ ሰው ስለሆነ ይበላል? አይበላም። ሲበላ ቲቪ ላይ ብታሳየው አይበላም። እጁ መጠቅለል አልለመደም፣ አፉ ከፍቶ መጉረስ አልለመደም፣ ጥርሱ ማኘክ አልለመደም፣ ምላሱ ማጣጣም አልለመደም፣ ጨጓራው መፍጨት አልለመደም። አይገርምም? ልጅ የመውለድ ልምድ የሌለው ሰው አሁን ለምሳሌ እናቶቻችን ይስቃሉ። አሁን ቤት መጥተው 6 ወልደው የለ አንተ እስቲ 1 ልጅ ወልደ ገና ትኩሳት ሲይዘው ስትርበደበድ ቅዘን ይዛል። ባይዘ በጣም ነው የምትንቀጠቀጠው። ትኩሳት ሲይዘው ልጁ ሳይቀዝን አንተ ነው የምትቀዝነውና ይስቃሉ ነው። አይ ኧረ እንትን ጤና አዳም ስጡት በውሃ ብራ ይሏል። በእውነት ልምድ የለህማ የማሳደግ የፈልግ አንተ እኮ ፕሮፌሰር ነህ፣ እናትህ ማይም ነች። ስትቀጠቀጥ እንትን ጤና ደግ ነው በነጭ ሽንኩርት ሽለት በቃ ቀለል አድርገው ዶክተር ጋር አንተ አንቀጥቅጠህ በቃ ድርድር የሌለው ነገር ነው። አየህ ልምድ የማይሻር የማይገረሰስ ሀብት ነው። ዲግሪ የለውም፣ ማስተርስ የለውም። 10 ዓመት ፋብሪካ ያስተዳደረ ሰውዬ አለ። ማስተርሱን 4 ዓመት የተመረቀ አለ። ማንን ነው የምትቀጥረው? ልምድ ያለውን። ለምን? የትኛውም ዕውቀት ልምድን ሊተካ አይችልም። አይገርምም? አይችልም። ኃይሌ ገብረስላሴ በጣም ብዙ የመሮጥ ልምድ አለው አይደል? በመሮጥ ፒኤችዲ እንስራና ተወዳደሩ እስኪ። ወንድ ነው አብረ መሮጥ ነው እንግዲህ በቃ ጨርሻለሁ።